ሰላም ሰላም። ዛሬ ደግሞ በጣም ቀላልና ፈጣን የሆነ ለምሳ ወይም ለራት የሚሆን ነው ማሳያችሁ። እዚህ በደንብ ታጥቦ እንደ አስፈላጊነቱ የተቆራረጠ ዶሮ አለን። በደንብ የታጠበ በሎሚ በጨው ተዘፍዝፎ በደንብ የታጠበ። እዚህ ጋር ደግሞ የምንቀመምበት ቅመም ፓፕሪካ፣ ኬጂን፣ ከሙን፣ ፍልፍል አስዋድና ኮሪያንደር ፓውደር አለን። እዚህ ጋር እርጎ በዚህ በትልቁ ማንኪያ አንድ፣ እዚህ ጋር ደግሞ ሎሚ፣ እዚህ ጋር ዘይት ትንሽ፣ ከዚያ በደንብ እናዋህደዋለን። እንደዚህ ካዋህድን በኋላ ለግማሽ ሰዓት በረዶ ቤት ፍሬዘር እናስቀምጠዋለን። ቤተሰብ አሁን መጥበሻ ላይ ትንሽ ዘይት አድርገናል። ዘይቱ ጋል ብሏል። የተፈጨ ወይም የተከተፈ ቀይ ሽንኩርት፣ ሽንኩርታችን በስሏል። አሁን ነጭ ሽንኩርት እንጨምራለን። አሁን ትንሽ ሳልሳ ለከለር ትንሽ እና አንድ ክኖር ማጅ እንጨምራለን። አብረን ጥብስ እናደርገዋለን። ቀጣይ በደንብ በቅመም ያሸነውን ዶሮ ፍሬዘር የነበረውን ማለት ነው እንጨምራለን። ማሻላ አሁን ዶሮአችን ግማሽ በስሏል። ግማሽ ከዛ የተፈቀፈቀ ካሮት እንጨምራለን። ቀጣይ ዶራ ወይም የበቆሎ እሸት እንጨምራለን። ቀጣይ እንደዚህ ከበሰለ በኋላ ዶሮ እርግጠኛ ትክክለኛ በስሎ አላልመሰለም እንቀምሳለን። ጨው እናስተካክላለን። ቀጣይ ይሄ ለብና ነው፣ አንድ ማንኪያ። ይሄ ደግሞ ጅብና ካሳ አንድ ማንኪያ። ከሁለቱም አንዳንድ ማንኪያ አዘጋጅተናል ጨምራለን። ለብናውና ጅብና ካሳው እንደዚህ ከተዋሃደ በኋላ አሁን ደግሞ ኩኪንግ ክሬም እንዳስፈላጊነት። በመጨረሻም ዶሮአችን እንደዚህ ጨርሰናል። እዛ ቼክ እናደርጋለን ዶሮአችን በስሏል አልበሰለም፣ ጨው አለው የለውም። ሶሱ ደግሞ በጣም መድረቅ የለበትም። ፍሩን ገና ስለምናስገባው እንዳይደርቅ ማለት ነው። ሶሱ ልክ በእንደዚህ አይነት እንደዚህ በአማረ ሁኔታ ጨርሰናል። ዶሮአችንን ጋዙን እናጠፋለን ማለት ነው። ቀጣይ የሚሆነው እንደዚህ አይነት ንጹህ እቃ እናዘጋጃለን። ከዛ ድንች ዶሮአችንን እንደዚህ አስተካክለን ጨርሰናል። አሁን ቀጣይና የመጨረሻ ስቴፕ ጁብና ሞዘሬላ ከላይ እናከንሳለን።
ጁብና ሞዘሬላችን በእንደዚህ አይነት ሁኔታ አስተካክለን ጨረስን። በመጨረሻም ኦቭን እናስገባለን። ፍርን ውስጥ ትንሽ ጋል ያለ ፍሩን ቀድሜ ስላስተካከልኩት ከላይ ከታች ነበር ያስተካከልኩት። ለምን ኦቭኑ እንዲግልልኝ ማለት ነው። አሁን ሁሉም ስለበሰለ ከላይ ብቻ ነው ከላይ ብቻ ነው እዛ እሳት እንቀንሰዋለን። ለምን ጁብና ሞዘሬላ ብቻ ስለሆነ እሱ ብቻ እንዲቀጥልና ቀላ እንዲ። አሁን ምግባችን ጨርሰናል። እንደዚህ በአማረ ሁኔታ አልቧል። ሞክሩት። በጣም ነው የሚጥመው። በጣም ሞክሩት።